በህይወታችሁ ዲሲፕሊን መሆን ትፈልጋላችሁ? ትምህርታችሁ ላይም ዲሲፕሊን መሆን ትፈልጋላችሁ? ለሚተሉ ያን ነገር እንዴት እንደምታደርጉት። የመጀመሪያው ዲሲፕሊን የምትወለዱበት ነገር አይደለም። እሺ ስኪል ነው፣ ክህሎት ነው። ስለዚህ በየቀኑ የሆነ ነገር አደርጋለሁ ካላችሁ ደን ዲሲፕሊናችሁ ቢውል እየተደረገ ይመጣል። ና ብዙዎቻችሁ ማይንሴት ላይ ኦኬ ትላልቅ ስራ ላይ ዲሲፕሊን መሆን ፈልጋለሁ፣ ትምህርት ላይ ዲሲፕሊን መሆን ፈልጋለሁ፣ ህይወት ላይ ዲሲፕሊን መሆን ፈልጋለሁ። ኖ ከመሬት ተነስቶ እዛ ላይ አደርሱም። ኢንፋክት ትናንሽ ለራሳችሁ ቃል የገባችሁት ነገር ካለ እሱን ከማድረግ ነው ዲሲፕሊን የሚጀምረው። ሁለተኛ ዲሲፕሊንና ኢሞሽንን እባካችሁ ለዩዋቸው። ምክንያቱም ገና ስሜታችሁ እስከሚመጣ ወይም ደግሞ የሞቲቬትድ እስከምትሆኑ ድረስ የምትጠብቁ ከሆነ አንድን ስራ ለመስራት መቼም ዲሲፕሊን አትሆንም። ዲሲፕሊን ማለት ቃሉ ራሱ ሲናገር ማድረግ ያለባችሁ ነገር ኢቭን ዶ ማድረግ ባትፈልጉም ማድረግ ማለት ነው። ስለዚህ ለዛ ነው ኢሞሽናችሁን ወይም ደግሞ ስሜታችሁን በረም ባርጋችሁ ማስተር ማድረግ አለባችሁ፣ መቆጣጠር አለባችሁ። ስለተሰማችሁ ብቻ ስራውን ስሩ ማለት አይደለም። ኦኬ ባይሰማችሁም ግን ካላንደራችሁ ይሄን ነገር አድርጎ ካለ ያንን ነገር ማድረግ አለባችሁ። ሶ ዩ ፎሎ ዘ ፕላን። በመጨረሻ ዲሲፕሊን ያለው ሰው ነፃነት አለው። እሺ ምንም ነገር የማድረግ ነፃነት አለው። ከዚህ በፊት እኔ ስነግራችሁ ከስራ ከዚህ በኋላ ተቀጥሬ መስራት አልፈልግም ብዬ ራሴን ነገር ስጀምር እቤት ውስጥ ሆኜ ዱ ዩ ቲንክ ዲሲፕሊን ባይኖረኝ ህይወቴን መመራ ይመስላችኋል? አብሶሉትሊ ነው። እገሌ አየኝ አላየኝ ብዬ የምሰራው ነገር አይደለም። ለራሴ ቃል ከገባው ያችን ነገር አደርጋታለሁ። ስለዚህ ዲሲፕሊንድ ስለሆንኩኝ ምንም ነገር የስም ኖ ማለት እችላለሁ። ነፃነት አለኝ ማለት ነው። አብዛኞቻችሁ ትፈልጋላችሁ አይደል? ያንን ነፃነት ግን ገስዋት ትናንሽ ነገሮች ላይ ራሱ ዲሲፕሊንድ አይደላችሁም። በትንሹ አልታመነ እንዴት በትልቁ ሊታመን ይችላል? ስለዚህ ያ ኔክስት ታይም ላይ ዲሲፕሊን መሆን ፈልጋለሁ ስትሉ አንደርስታንድ ማድረግ ያለባችሁ ነገር ማንም ሰው ባያያችሁም ያንን ነገር ማድረግ አለባችሁ። ምክንያቱም ዲሲፕሊን ነፃነት ስለሚሰጣችሁ